ዛሬ ያሊሞቻችን በየቦታው ሞት በዛ ላኪን ወጣቱ በቴክኖሎጂ በሆነበት ፈዛዛ ሞባይላችንን በተደጋጋሚ እንደምንመለከተው ቁርአን ብናነብ በጥቂት ቀናት ልዩነት ቁርአንን በተደጋጋሚ እናختም ነበር። ልክ የሞባይላችንን ቻርጅ ለማድረግ እንደምንጣደፈውና ትኩረት እንደምንሰጠው ሶላት ለመስገድ ብንጓጓ መላእክቶች በየጎዳናው የክብር ሰላምታ በመስጠት ይጨብጡን ነበር። በየወሩ ለካርድ ወጪ በመናደርገው ልክ ደግሞ ለሰደቃ ወጪ ብናደርግ የኸይር ሚዛናችን ይጨምርልናል። ከበሽታና ከጭንቀትም እንገላገል ነበር። ለሶሻል ሚዲያ ጓደኞቻችን ትኩረት እንደምንሰጠው ለቤት ዘመድና ለጎረቤቶቻችን ትኩረት ብንሰጥ የአላህ ረሕመት ያካበን ነበር። እስቲ ሁላችንም ቆም ብለን ራሳችንን ገምግም። እድሉ ሳያመልጠን ዛሬውኑ ራሳችንን እንፈትሽ። የግምገማውና የፍተሻው ዕለት ከመምጣቱ በፊት ሁላችንም ቆም ብለን ራሳችንን ገምግም። አላህ ይወፍቀን።